አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ደህና ናችሁ ወይ? እኔ ደህና ነኝ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ውድ ኢትዮጵያውያን ትውልድ ኤርትራውያን ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ አበረታቱኝ። መልካምነት ለራስ ነው ሀባይቢ። ያው መንገድ ለመንገድ እየሄድኩኝ ነው። ዛሬ ደግሞ ትናንትና ካቆምኩበት የጃፈር ኢብኑ አቡ ጣሊብ ታሪክ ቀጥላለሁ ማለት ነው። ውድ ኢትዮጵያውያን እንዲሁም ትውልድ ኤርትራውያን ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አበረታቶኝ። መልካምነት ለራስ ነው። ቻናሌ ከፖለቲካ፣ ከሃይማኖት፣ ከዘረኝነት የጸዳ ንጹህ ኢትዮጵያዊ ነኝ፣ እህታችሁ ነኝ ማለት ነው። በዚህ ቻናል አዝናኝና ቁም ነገር አዘል ቪዲዮዎች ይለቀቁበታል ኢንሻአላህ ቢዝኒላህ። ለዛሬዋ ቀን ላደረሰኝ አላህ ሱብሃነሁ ወተዓላ ምስጋናዬን እያቀረብኩ ሰማ አልሐምዱሊላህ ያ ረብ። ትናንትና ካቆምኩበት እቀጥላለሁ ማለት ነው። ውድ ቤተሰቦቼ ትናንት ያቆምኩት በአላህ ሳናጋራ እሱን ብቻ እንድናመልክ ሶላት እንድንሰግድ አዘዘን። ያዘዘንን በመስራት ከከለከለን ነገር በመከልከል ከእሱና ከአላህ በመጣልን መልእክት አመን። ክቡር ንጉስ ሆይ ህዝባችን አሰቃየን፣ ሃይማኖታችንን ክደን ወደ ድሮ አጸያፊ ጣዖት አምልኮት እንድንመለስ ለማድረግ አሰቃቂ ቅጣቶች ፈጸመብን፣ ጨቆነን፣ ህይወታችንን መምራት አቃተን፣ የእምነታችንን ግዴታዎች ማከናወን ተሳነን። ለዚህ ነው አገራችንን ጥለን በመሰደድ ከሁሉም በፊት እርስዎን መርጠን መሬትዎን ፍትሃዊ በሰላም ለመኖር የመጣ ነው። ንጉሱ በገለጻው ተማርከዋል። ቢሆንም ነገሩ በዚህ አልታገተም። ለሁለተኛ ጊዜ ሙስሊሞች ለፍርድ ቀረቡ። በሚቀጥለው ቀን ብልጣብልጡ አማር ንጉስ ሆይ እነዚህ መሸሸጊያና መጠለያ የሰጣቸው ሙስሊሞች ስለ ማርያም ልጅ ኢየሱስ አስከፊ ነገር ይናገራሉ፣ አስጠርተው ጠይቋቸው አለ። ንጉስ ለሁለተኛ ጊዜ አስጠራቸው። ስለ ማርያም ልጅ ኢየሱስ እምነታችሁ ምን ይላል በማለት ጠየቋቸው። ጃፈር ረዲየላሁ አንሁ አጭር መልስ ሰጠ። ኢየሱስ የአላህ ባሪያ አገልጋይና መልእክተኛ ነው። ወደ ማርያም የተላከ የአላህ ይሁን ቃልና መንፈስ እንደሆነ ተምረናል። ጃፈር ረዲየላሁ አንሁ ጣዕም ባለው አንደበት ስለ ኢየሱስና ማርያም የሚዋሳውን ከሱራ መርየም የመጀመሪያውን ክፍል ቀሩ። የቁርአን አንቀጽ ከልቡ የሰረጸው ንጉስ እንባው የአይኖቹን ገደብ ጥሶ በጉንጮቹ ላይ እየተንከባለሉ ወደ ሙስሊሞች ዞር በማለት የነቢያችሁና የኢየሱስ መልእክት በአንድ ምንጭ ነው ሲሏቸው፣ አማርና ጓደኛውን ደግሞ ዘወር በሉልኝ፣ በፈጣሪ እምላለሁ ለእናንተ አላስረክባቸውም አሏቸው። ንጉሱ ኢየሱስ በትክክል ነብያችሁ እንደነገሯችሁ ነው አሏቸው። በጃፈር መልስ የተናደዱት ጳጳሳቱ በማኩረፋቸው ንጉሱን ክፉኛ ነቅፈዋል። ንጉስ ነጃሺ ሙስሊሞችን ከዛሬ ጀምሮ ሰላም ናችሁ፣ በመንገዳችሁ መሰናክል የሚሆን ዋጋውን ይቀምሳል፣ የተቃወማችሁን ሁሉ እቀጣዋለሁ። በፈጣሪ ይሁንብኝ አንዳችሁ ከምትጎዱብኝ የወርቅ ተራራ ባጣ ይሻለኛል አሉ። በሌላ መልኩ አማርና ጓደኛው ስጦታቸውን ተመልሶላቸው ውርደትና ሀፍረት ተከናንበው ኢትዮጵያን ለቀው ወደ መካ ተመለሱ። ሙስሊሞችን በደስታ ይኖሩ ጀመር። ጃፈርና ሚስቱ አስማ ረዲየላሁ አንሁም በኢትዮጵያ ለ10 ዓመታት ኖሩ። አብደላህ፣ ሙሐመድ እና አዋን የሚባሉ ልጆችም ወለዱ። ከስደት ወደ መዲና በ7ኛው ዓመተ ሂጅራ ጃፈርና ቤተሰቡ ረዲየላሁ አንሁም ወደ መዲና ሄዱ። እዚያም እንደደረሱ ረሱል ሰለላሁ ዐለይሂ ወሰለም በኸበር ጦርነት ድል ተጎናጽፈው ነበርና የኸይበር ድል ወይስ የጃፈር መምጣት ነው በደስታ የሞላኝ በማለት ደስታቸውንና ናፍቆታቸውን ገልጸው ነበረ። እንደ ረሱል ሰለላሁ ዐለይሂ ወሰለም ሁሉም ሙስሊሞች በጣም ተደሰቱ። ለድሆችና ለችግረኞች ተጨናቂ የነበሩት ጃፈር ረዲየላሁ አንሁ የድሆች አባት የሚል ቅጽል ስም ከጥቂት ቆይታ በኋላ አተረፈ።
አቡ ሁረይራ ረዲየላሁ አንሁ እንዲህ ብለው ነበረ፣ ለእኛ ለችግረኞች ከሁሉም በላይ አሳቢያችን ጃፈር ነበር። ወደ ቤቱ ሲሄድ ወደ እኛ ጎራ በማለት ያለውን ምግብ ሁሉ ይሰጠን ነበር። በቤቱ ምግብ ሲያልቅ ትንሽ ቅቤ ጣል ተደርጎበት ድስት ያመጣልን፣ በምላስ እናጸዳለን። ጃፈር ረዲየላሁ አንሁ መዲና ብዙ አልቆዩም። በ8ኛው ዓመተ ሂጅራ ረሱል ሰለላሁ ዐለይሂ ወሰለም ወደ ቢዛንታይ የላኩት መልእክተኛ በመገደሉ በሁለቱ መካከል ጸብ ተጭሮ ወደ ጦርነት አመሩ። ረሱል ሰለላሁ ዐለይሂ ወሰለም ጦር አዘጋጅተው ዘይድ ኢብን ሐሪስን ረዲየላሁ አንሁ መሪ በማድረግ ዘይድ ቢቆስል ወይም ቢሞት ጃፈር ኢብን አቡ ጣሊብ ቦታውን ይተካል። ጃፈር ቢገደል አብዱላህ ኢብን ረህዋ ተተኪ ይሆናል። አብዱላህ ኢብን ረህዋ ቢገደል ሙስሊሙ መሪ እንዲመረጥ በማለት ያልተለመደና እንግዳ ትዕዛዝ ሰጡ። ከንግግራቸው ጦርነቱ ከባድና ብዙ ጉዳት ሊያደርስባቸው እንደሚችል ሙስሊሞች ተረዱ። አዲስ ምዕራፍ ተጀመረ። የሙስሊሙ ጦር በዮርዳኖስ ተራራ መሃል የምትገኝ ሙህታህ የምትባል መንደር እንደደረሰ የቢስታንያን ጦር ጋር ተፋጠጡ። የቢስታንያን ጦር ከለክም፣ ጃደር፣ ቁዳህና ከሌሎችም በርካታ ጎሳዎች አሰባስቦ ካሰለፋቸው የአረብ ክርስቲያኖች በተጨማሪ 100,000 የቢስታንያ ወታደሮች አቅፎ ነበረ። ሙስሊሞች ግን 3,000 ብቻ ነበሩ። ፊልሚያው ተጀመረ፣ ተቀጣጠለ፣ ነደደ። የረሱል ሰለላሁ ዐለይሂ ወሰለም ወዳጅ ዘይድ ኢብን አልሐሪስ ረዲየላሁ አንሁ ተገደለ። ጃፈር ረዲየላሁ አንሁ መሪነቱን ተረከበ። በፈረሳቸው እየጋለቡ የጠላት ጦር መሃል ገቡ። ፈረሱን እየኮለኮለ ጀነት ስትቀርብ አቤት ማስደሰቷ! ቀዝቃዛና አስደሳች መጠጧ! የቢስታንያ ቅጣት ተቃርቧል እያለ በጀግንነት ተጋደለ። ጥሎ ወደቀ። ጃፈር ረዲየላሁ አንሁ ሞተ። እና ሶስተኛው መሪ አብዱላህ ኢብን ረህዋም ረዲየላሁ አንሁ ግዳጁን ተወጣ። አንበሳው ኻሊድ ኢብን ወሊድ ረዲየላሁ አንሁ በአዛዥ ተመረጠ። የሙስሊሙ ጦር እንዳያፈገፍግ አድርጎ በአዲስ መልክ በማሰለፍ በተለያዩ አቅጣጫዎች ጥቃት ከፈተ። የቢስታንያን ግዛት ጦር ተወናብዶ ወደቀ። የሶስቱ ሙስሊም መሪዎች መገደል ጅብሪል አለይሂ ሰላም ለረሱል ሰለላሁ ዐለይሂ ወሰለም ራእይ መልእክት ነገራቸው። በሐዘን ተውጠው ወደ ጃፈር ቤት ሄዱ። እዚያም እንደደረሱ አስማ ረዲየላሁ አንሁ ልጆቿን አጣጥባ ምግብ አዘጋጀች። ክስተቱ በአንደበቷ ስትሰርክ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ሲመጡ የተከበረው ፊታቸው ሐዘን ለብሶ ነበረ። ልቤ በፍርሃት እና በጭንቀት ይመታ ጀመር። ስለ ጃፈር መጠየቅ ፈራሁ። ሰላምታ ቀርበውልኝ የጃፈር ልጆች የታሉ አሉኝ። ጠራኋቸው። የአላህን መልእክተኛ ሰለላሁ ዐለይሂ ወሰለም ከበው በደስታ ሁሉም እኔን እያሉ እየተንጫጩ ራሳቸው ላይ ለመቀመጥ ተጋፉ። ረሱል ሰለላሁ ዐለይሂ ወሰለም ልጆቹን በደረታቸው ሸፍነው አቅፈው ንቅፍ በማድረግ አይኖቻቸው በእንባ ተሞሉ። ስቅስቅ ብለው አለቀሱ። የአላህ መልእክተኛ ሆይ ለምን ያለቅሳሉ ስል ጃፈር እና ጓደኞቹ ረዲየላሁ አንሁም የሰሙት ነገር አለ ብዬ እየተንቀጠቀጥኩ ጠየኳቸው። አዎ ሻሂድ ሆነዋል አሉኝ። የእናታቸው ዋይታና ለቅሶ በሰሙ ጊዜ ፈገግታና ሳቅ ከህፃናት ፊት ተነሳ። የጎረቤት ሴቶችም አስማን ሊያጽናኑ ተሰበሰቡ። አስማ አሉ ረሱል ሰለላሁ ዐለይሂ ወሰለም በዝግታ አልቅሺ፣ ደረትሽንም አትደብድቢ በማለት ከመከሯት በኋላ ጃፈር ረዲየላሁ አንሁ የጀነት መሆኑን አብስረዋት ቤተሰቡን አላህ ሱብሃነሁ ወተዓላ እንዲረዳውና እንዲጠብቀው ዱዓ አደረጉ። ወደ ልጃቸው ፋጢማ ረዲየላሁ አንሁም ቤት ሄዱ። እሷም እያለቀሰች ነበር። አይዞሽ አታልቅሺ አሏት። ረሱል ሰለላሁ ዐለይሂ ወሰለም የጃፈር ቤተሰብ ሀዘን ላይ ስለሆነ ምግብ ስሪላቸው አሏት።
ምርጡ ነቢይ ሰለላሁ ዐለይሂ ወሰለም ከሁሉም የበለጠ በሚወዱት አጎታቸው ሐዘን ቢሰማቸውም የትዕግስታቸውን ታላቅነት በተግባር ያስተማሩ ነበር። አላህ ጃፈር ከሱ ጋር ሰማዕት የሆኑ መልካም ስራው ይወደድ። አላህ ይርሃማቸው። ሰራሃ እኔ እያነበብኩኝ እንትን ማለት አልቻልኩም። ውድ ቤተሰቦቼ የጃፈር ታሪክ እዚህ ጋር ያበቃል። በሌላ ቪዲዮ እስከምንገናኝ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። መልካምነት ለራስ ነው። መልካም ነገር መስራት የእውነት ለራስ ያስደስታል። ኮሜንት አስቀምጡልኝ የማስተካክለው ነገር ካለ። በሌላ ቪዲዮ እስከምንገናኝ ውድ ኢትዮጵያውያን አገራችንን አላህ ሰላም ያደርግልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።